በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁ የክርስቶስ ቤተሰቦች የሰንበት ትምህርት ቤታችን የፍኖተ ሕይወት የዚህን ዓመት የስድስተኛ ክፍል ተማሪዎች እንደምን ሰነበታችሁ? የእግዚአብሔር ሰላም የድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃ በሁላችን ላይ ይሁን፣ አሜን። እግዚአብሔር ቢፈቅድ ዛሬ የምንማማርበት ርዕሰ ጉዳይ አዕማደ ምስጢራት ይባላል። ይህን አዕማደ ምስጢራት የተባለውን ትምህርት ባለፈው ሳምንት በክፍል ውስጥ መግቢያውን በጥቂቱ ዳሰነው የነበረው ነው። በስፍራው ያልተገኛችሁ በዕለቱም አንዳንድ ሐሳቦች ያመለጧችሁ ተማሪዎች ይህንን የድምጽ መልእክት በጥሞና እንድትከታተሉ በእግዚአብሔር ስም አሳስባለሁ። ሕንፃ ያለ ምሰሶ እንደማይቆም፣ መርከብ ያለ መሪ ማዕበልን እንደማያሸንፍ፣ የክርስቲያን ሕይወትም ያለ እነዚህ መሰረታዊ ትምህርቶች ሊጸና አይችልም። ብዙዎቻችን ኦርቶዶክሳዊ ነኝ ብለን ራሳችንን እንጠራለን ወይም ኦርቶዶክሳዊ ነኝ እንላለን። ነገር ግን ኦርቶዶክሳዊ ነኝ ማለት ምን ማለት እንደሆነ ወይም ደግሞ ለምን ብለን ብንጠየቅ የምንመልሰው ካጣን መሰረታችን ገና አልተገነባም ማለት ነው። የኦርቶዶክሳዊነት ቁልፉ መገለጫው ያለው በዚሁ በአዕማደ ምስጢራት ትምህርት ውስጥ ስለሆነ ሐዋርያው ቅዱስ ጳውሎስ 5 ቃላት በአእምሮዬ ልናገር ወዳለሁ ይላል በአንደኛ ቆሮንቶስ መልእክቱ በምዕራፍ 14 ቁጥር 19። እነዚህ 5 ምስጢራት የሃይማኖታችን ቁልፎች ናቸው። እነዚህን ምስጢራት ስንማር የፈጣሪያችንን ረቂቅ ባህሪ፣ የኛን አነሳስና የመጨረሻ ተስፋችንን እንረዳበታለን። ይህ ትምህርት ለንባብ ወይም ለካሪኩለም ወይም ትምህርትን ለማሟያ ብቻ የምንማረው ሳይሆን ለነፍስ ምግብ የሚሆን ከመናፍቃን ነፋስ የሚጠብቅና በፈተና ጊዜ የሚደግፍ የጽናት ምሰሶ ነው። ይህ አዕማደ ምስጢራት የተባለው ትምህርት እግዚአብሔር አምላክ ልባችንን አእምሯችንን ይክፈትልን። በጥሞና ሆነን እንድንከታተል እግዚአብሔር መንፈስ ቅዱስ ይርዳን። ብርሃነ ዓለም ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው የመጀመሪያ መልእክቱ ላይ ቀደም ብለን እንደጠቀስነው ሌሎችን ደግሞ አስተምር ዘንድ በማህበር 1000 ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ ይለናል። ይህ የሐዋርያው ቃል የቤተ ክርስቲያናችን ሊቃውንት ለ5ቱ አዕማደ ምስጢራት እንደ መነሻና እንደ መሰረት ይጠቅሱታል። ሐዋርያው ቅዱስ ጳውሎስ 5 ቃላት ማለቱ ብዙ ተነግሮ ከማያልቅ ምስጢር ይልቅ አማኞች ተምረውትና አውቀውት ለድህነት የሚበቁባቸውን 5ቱን መሰረታዊ የሃይማኖት ትምህርቶች ያመለክታል። እነዚህ 5 ቃላት እነዚህ 5 የእውቀት ብርሃናት አዕማደ ምስጢራት ተብለው ይጠራሉ። አምድ ማለት በቁሙ የቃሉ ፍቺ ምሰሶ ማለት ነው። ጠቢቡ ሰለሞን ጥበብ ቤቷን ሰራች 7ቱንም ምሰሶቿን አቆመች እንዳለው ቅድስት ቤተክርስቲያንም ለልጆቿ ጽናት 5 ረቂቅ ምሰሶዎችን አቆማለች። ምሰሶ
ቤትን ደግፎና አቃንቶ እንደሚይዘው እነዚህም ምስጢራት የኦርቶዶክስ ተዋሕዶ ሃይማኖትን ደግፈውና አጽንተው የሚይዙ ናቸው። እንደምታውቁት በአምድ የተሰራ ቤት አይዛባም፣ ያለ አምድ የተሰራ ቤት ግን ይፈርሳል፣ በቀላሉም አይጸናም። እንደዚሁ ሁሉ እነዚህን አእማድ ወይም አእማደ ምስጢራትን ያወቀ ሰው ልቡናው በፍቅረ እግዚአብሔርና በተስፋ መንግስተ ሰማያት ይጸናል። እነዚህን አእማደ ምስጢራትን ያላወቀ እና ያልያዘ ልቡና ግን በኑፋቄ ነፋስ ይናወጣል፣ በጥርጥርም ጎርፍ ይፈርሳል፣ ይወሰዳል። ስለዚህ አእማደ ምስጢራትን በጣም በጥንቃቄ የምንማረው የምንጠብቀውና ለትውልድ የምናስተላልፈው ጽኑ መሰረት ምሰሶ መሆኑን ልብ ልንል ይገባናል ማለት ነው። ለምን ምስጢር ተባሉ የሚለውን እዚህ ላይ ማንሳት ያስፈልጋል። ሊቃውንቱ እነዚህን ትምህርቶች ምስጢር ማለታቸው በአይነ ስጋ ስለማይታዩና በስጋዊ ጥበብ ብቻ ስለማይደረስባቸው ምስጢር ብለው ጠርተዋቸዋል። ማለትም በአይኔ ካላሳያችሁኝ፣ በእጄ ካልዳሰሳችሁኝ ወይም ካልዳሰስኩት አላምንም የሚሉ ሰዎች ሊረዷቸው አይችሉም ማለት ነውና ይልቁንም እነዚህን አእማደ ምስጢራት በቃል ተምሮ በልቡና ተመራምሮ በመንፈሳዊ ዕውቀት አዎን ተብለው የሚታመኑ ሰማያዊ ሀብቶች ስለሆኑ ምስጢር ተባሉ። ሊቃውንተ ቤተ ክርስቲያን ምስጢርነታቸውን በሶስት መንገድ ያብራሩታል። በሶስት መንገድ የነዚህ ምስጢርነት ይብራራል። አንደኛው ረቂቅነት ነው። ስለ ረቂቁና ስውሩ አምላክ የሚናገሩ በመሆናቸው ምስጢር ብለዋቸዋል። ሁለተኛው ከስጋዊ ዕውቀት በላይ መሆን ነው። እነዚህ አእማደ ምስጢራት በቤተ ሙከራ ወይም ላብራቶሪ ወይም በምድራዊ ፍልስፍና የማይመረመሩ በሃይማኖት ግን በማመን ግን የሚገለጡ በመሆናቸው ምስጢር ብለዋቸዋል። የአማንያን ዕጣ መሆን ደግሞ ሌላው ምስጢርነታቸው የተገለጠበት ነው። የአማንያን ዕጣ መሆን ይህ ማለት ለማያምኑ የተሰወሩ ለሚያምኑ ግን የገነት ቁልፍ የሆኑ የማይጠፉ ዕንቁዎች በመሆናቸው ነው። ለማያምኑ ስውር ድብቅ ናቸው፣ ለሚያምኑ ግን የገነት ቁልፍ የሆኑ የማይጠፉ ዕንቁዎች ናቸው። እነዚህ አእማደ ምስጢራት ማለት ነው። እነዚህ ምስጢራት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና እሱ ያስተማረው የሐዋርያት ቀጥተኛ ትምህርት ናቸው። ሐዋርያት ከጌታ ተቀብለው ያስተማሯቸው ትምህርቶች ናቸው። ነገር ግን በስርዓት ተደራጅተው የተቀመጡት እንደዚህ አሁን በምንማረው መንገድ በደንብ ተደራጅተው እንደ ትምህርት ሆነው የተደረደሩት እና ተደራጅተው የተቀመጡት በ318ቱ ሊቃውንት በኒቂያ ጉባኤ በተረቀቀው ጸሎተ ሃይማኖት ድንጋጌ ላይ ነው። እንግዲህ የኒቂያ ጉባኤ ምን እንደሆነ በምን ምክንያት እንደተሰበሰበ እናውቃለን። ይህ ዛሬ በየዕለቱ በቤታችን በቅዳሴ ጊዜ የምንጸልየው ጸሎተ ሃይማኖት እንዴት ተረቀቀ የሚለውን ታሪካዊ ዳራ ባጭሩ ለመዳሰስ በርግጥ ሶስቱ ጉባኤያት በሚለው ትምህርታችን ላይ ይህንን አይተነዋል። ለማስታወስ ያህል በ325 ዓመተ ምህረት አርዮስ የተባለ የሊቢያ ሰው ክብር ይግባውና ወልድ ፍጡር ነው፣ አብ ከወልድ ይበልጣል የሚል የክህደት ትምህርት ይዞ ተነሳ። ይህ ትምህርት የቤተ ክርስቲያንን አንድነትና
የምስጢረ ሥላሴን መሰረት የሚንድ ሆኖ በመገኘቱ በወቅቱ የነበረው ንጉስ ቆስጠንጢኖስ ጥሪ አደረገ። ለክርስቲያኖች፣ ለጳጳሳት፣ ለሊቃውንት ጥሪ አደረገ። በዚህም መሰረት ከዓለም ዙሪያ የተሰበሰቡ 318 ቅዱሳን ሊቃውንት በቢታንያ ግዛት በኒቂያ ከተማ ተሰበሰቡ። እነዚህ 318 ቅዱሳን ሊቃውንት አባቶቻችን አርዮስ ሆይ ወልድማ ከአብ ጋር በባህሪ በህልውና በስልጣን አንድ ነው በማለት በመጽሐፍ ቅዱስ ማስረጃነት ረቱት። ከዚያም ለዓለም ምዕመናን ሁሉ የሚሆን ወጥ የሆነ የሃይማኖት የእምነት መገለጫ አዘጋጁ። ይህ ዛሬ በየዕለቱ በጸሎታችን ለጸሎት በቆምንበት ሰዓት ሁሉ የምንጸልየው ጸሎተ ሃይማኖት ወይም የሃይማኖት መሰረት የሃይማኖት መገለጫ ተደነገገ፣ ተገለጠ ማለት ነው። በዚህ በኒቂያ ጉባኤ ጸሎተ ሃይማኖትን ባጭሩ ለመመልከት ያህል ይህ ጸሎተ ሃይማኖት በውስጡ አምስቱን አዕማደ ምስጢራት በዝርዝር ይዟል። አምስቱ አዕማደ ምስጢራት በዚህ በጸሎተ ሃይማኖት ጸሎታችን ውስጥ በዕለት የዕለት እናቀዋለን፣ እንጸልየዋለን፣ እንማርበታለን። አምስቱ አዕማደ ምስጢራትም ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን እና ምስጢረ ትንሣኤ ሙታን ናቸው። እነዚህ አምስቱ አዕማደ ምስጢራት በጸሎተ ሃይማኖት ውስጥ እንዴት እንደተገለጡ በጥቂቱ እናያቸዋለን ማለት ነው። የመጀመሪያው ነአምን በአሐዱ አምላክ ወይም በአንድ አምላክ እናምናለን የሚለው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ቃል ምስጢረ ሥላሴን ያጸናል። እግዚአብሔር አብ የሁሉ ፈጣሪ የማይታየውንና የሚታየውን ዓለም ጌታ ፈጣሪ አስገኚ መሆኑን እንመሰክራለን ማለት ነው። ከዚሁ ጋር ተያይዞ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ በአንድ ጌታ በኢየሱስ ክርስቶስ እናምናለን ሲል የወልድን አምላክነት እንመሰክራለን ማለት ነው። ሶስተኛም ወነአምን በመንፈስ ቅዱስ በመንፈስ ቅዱስም እናምናለን ሲል ይህ ክፍል መንፈስ ቅዱስ ከአብ የሰረጸ ሕይወትን የሚሰጥ ከአብና ከወልድ ጋር በአንድነት የሚሰገድለት መሆኑን ያረጋግጣል። ስለዚህ እነዚህ ሶስቱ ክፍሎች ነአምን በአሐዱ አምላክ፣ ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ፣ ወነአምን በመንፈስ ቅዱስ የሚሉት ሶስቱ ክፍሎች ምስጢረ ሥላሴን ይገልጣሉ ማለት ነው። ሁለተኛው ምስጢረ ስጋዌ ነው። ይህም በጸሎተ ሃይማኖት ጸሎታችን ውስጥ ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ ከሚለው ጀምሮ ከቅድስት ድንግል ማርያም ፍጹም ሰው ሆነ፣ ደግሞ ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ የሚለው ያለበት ድረስ የሚለው ሐረግ የአምላክን ሰው መሆን በግልጽ ያስረዳል። እዚህ ጋር የሊቃውንቱ ትኩረት በዚህ የጸሎት ክፍል ውስጥ ምስጢረ ስጋዌ ላይ ነው ማለት ነው። ወልድ ከአብ የተወለደ የባህሪ ልጁ እንጂ ፍጡር አለመሆኑን ብርሃን ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ በማለት ገልጸውታል። ይህም ምስጢረ ስጋዌን ያሳያል ማለት ነው። ምስጢረ ስጋዌ ማለት የአምላክ ሰው መሆን ምስጢር የሚገለጽበት ትምህርት ማለት ነው። ሶስተኛው ከቁርባን ጋር ምስጢረ ቁርባን የሚለው ከቁርባን ጋር የተገናኘው የጸሎት ክፍል ወነአምን በአሐቲ ቅድስት ቤተክርስቲያን ይላል። በነገረ ቤተክርስቲያን ትምህርታችን እንደምታስታውሱት ቤተክርስቲያን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚል እምነት የተመሰረተች ጌታዬ አምላኬ መድኃኒቴ ቤዛዬ ብላ ጌታን ኢየሱስ ክርስቶስን የምትጠራ ቤተክርስቲያን የክርስቶስ አካል መሆኗን ምስጢረ ቁርባን የሚፈጸምባት የቅድስና ማዕከል መሆኗን በዚህ የጸሎት ክፍል እንመሰክራለን ማለት ነው። ስለዚህ ምስጢረ ቁርባን ወነአምን በአሐቲ ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን የሚለውን ስለ ምስጢረ ቁርባን ይናገራል ማለት ነው። አራተኛው ስለ ጥምቀት የሚናገረው ነው። ይህም ወነአምን በአሐቲ ጥምቀት ወይም በአንዲት ጥምቀት እናምናለን የሚለው ነው።
ለኃጢአት ስርየት የምትሆን ጥምቀት አንዲት ብቻ የማትደገም መሆኗን በዚህም በጥምቀት በልጅነት ጥምቀት የልጅነት ጸጋ የምናገኝበትን ምስጢረ ጥምቀትን ያሳየናል ማለት ነው። ይህ ክፍል የመጨረሻው ወንሴፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን የሚለው ነው። ይህ ጸሎት የሚደመደመው በአጠቃላይ የጸሎት ሃይማኖት ወይም የሃይማኖት መሰረት የሚባለው የጸሎት መደምደሚያው ይህ ቃል ነው። የወደፊቱን ሕይወትና የዘላለም መንግስት በመናፈቅ ነው ይህ ጸሎት የሚደመደመው። ይህም ምስጢረ ትንሣኤ ሙታን በተስፋ የምንጠብቀውን ዓለም ትንሣኤ ሙታንን ይገልጽልናል ማለት ነው። ይህ ጸሎተ ሃይማኖት የተባለው የዕለት የዕለት ጸሎታችን። ስለዚህ ጸሎተ ሃይማኖት ተራ ቃላት አይደሉም። በ318ቱ ቅዱሳን አባቶች ደምና እንባ ጸሎትና ትጋት የተዘጋጀ የሃይማኖታችን ካርታ ነው፣ መመሪያ ነው፣ ማሳያ ነው። ይህን ጸሎት ዕለት ዕለት በጸለይን ቁጥር እነዚህን አምስቱን አዕማደ ምስጢራት በልባችን እያሳተምን በተጨማሪ ደግሞ የጥንታውያኑን አባቶቻችንን ፈለግ እየተከተልን መሆኑን ማሰብ ይገባናል። ስለዚህ ዘወትር ይህንን ጸሎት ሃይማኖትን ልንጸልይ ይገባል ማለት ነው። እንግዲህ እነዚህን አምስቱን አዕማደ ምስጢራት ለመግቢያ ያህል በወፍ በረር እንመልከታቸው። እያንዳንዱን በዝርዝር እናያቸዋለን በሚቀጥለው የትምህርት መርሃ ግብራችን ላይ። ከምስጢረ ሥላሴ እንጀምራለን። እነዚህ አምስቱ አዕማደ ምስጢራት በሶስት መደብ ይከፈላሉ። የመጀመሪያው አምነን የምንቀበላቸው ምስጢራት፣ በማመን ብቻ የምንቀበላቸው ምስጢራት ወይም የማመን መሰረቶች የሚባሉ አሉ። ከአምስቱ ውስጥ ሁለቱ ናቸው። እነዚህም ምስጢረ ሥላሴና ምስጢረ ሥጋዌ አምነን የምንቀበላቸው ናቸው። ሁለተኞቹ ክፍሎች ምስጢረ ጥምቀትና ምስጢረ ቁርባን የተካተቱበት በተግባር የምንገልጸው ወይም አምነን የምንተገብራቸው ምስጢራት ተብለው ይጠቀሳሉ። ምስጢረ ጥምቀትና ምስጢረ ቁርባን። የመጨረሻው አምነን ተስፋ የምናደርገው ይኸውም ምስጢረ ትንሣኤ ሙታን ይሆናል። የሁሉም የነዚህ የአምስቱም ምስጢራት ሁሉ መጀመሪያ ምስጢረ ሥላሴ ነው። እግዚአብሔር በስም በአካል በግብር ሶስት ሲሆን በህልውናና በፈቃድ ደግሞ አንድ መሆኑን የምናምንበት ጥልቅ ባህር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በመዋዕለ ስብከቱ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው በማለት የሥላሴን ስም ገልጦልናል። ሊቃውንተ ቤተ ክርስቲያን ይህን ሲያብራሩ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ነገር ግን ሶስቱ በአንድ መለኮት በአንድ ህልውና ይኖራሉ ይላሉ። ይህንን ማወቅ ብቻ ሳይሆን እንደ ሰማዕታቱ አንገትን ለስለት አሳልፎ እስከ መስጠት ድረስ መጽናት የእውነተኛ አማኝ መታወቂያ ነው። ይህንን ምስጢር ማወቅ ማለት መማር ሲሆን ማመን ማለት ደግሞ እንደ ሰማዕታቱ አንገት ለስለት አሳልፎ እስከ መስጠት ድረስ በሃይማኖት መጽናት ማለት ነው። ማወቅ መማር ነው። ማመን ደግሞ እስከ ሰማዕትነት ደረጃ የሚያደርስ ፍጹም እምነት ማለት ነው። ይህ በሶስትነት የሚመሰገን አምላክ የሰውን ልጅ ለማዳን ሲል ከሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንዱ ወልድ በተለየ አካሉ ሰው ሆነ። ይህም በተለየ አካሉ ሰው የሆነበት ምስጢር
ምስጢረ ስጋዌ ይባላል። ቅዱስ ዮሐንስ ወንጌላዊ ቃል ስጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ እንዳለ ሰማይና ምድር የማይችሉት ረቂቅ መለኮት በድንግል ማርያም ማህፀን ተወሰነ። ይህ ድንቅ ተዋህዶ ያለ መለወጥና ያለ መቀላቀል የተከናወነ በመሆኑ አምላክ ሰው የሆነበት ምስጢር በሃይማኖት አይን እንመለከተዋለን ወይም በእምነት አይን እንመለከተዋለን፣ በማመን እንቀበለዋለን ማለት ነው። ሶስተኛውና አራተኛው ምስጢራት የተግባር ምስጢራት ያልኳችሁ ከምስጢረ ሥላሴና ከምስጢረ ስጋዌ በኋላ የምናገኘው በተግባር የምንሳተፍባቸው ምስጢራት ምስጢረ ጥምቀትና ምስጢረ ቁርባን ናቸው። ምስጢረ ጥምቀት ላመኑ ሰዎች ለአማኞች የልጅነት መንገድ የከፈተ ነው፣ በሩ ነው። ለክርስትና መግቢያው በር ጥምቀት ነው። ጌታችን በማርቆስ ወንጌል በምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ብሎ እንዳረጋገጠልን ለመዳን መግቢያው በር ጥምቀት ነው። በዚህ በአንዲቷ ጥምቀት ከሥላሴ ዳግም ልደትን እናገኛለን፣ ድጋሚ እንወለዳለን ከመንፈስ ቅዱስ። ካህኑ ውሃውን ሲባርክ በመንፈስ ቅዱስ ኃይል ውሃው ወደ ማየገቦ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ በተሰቀለ ጊዜ ያ ወታደር ጎኑን በጦር ሲወጋው በሚመስል ፊደል ከጎኑ የፈሰሰው ፈሳሽ ውሃ ማየገቦ ይባላል። ስለዚህ ይህ ካህኑ በጥምቀት ጊዜ ካህኑ ሲባርከው ያ ውሃ ማየገቦ ይሆናል፣ ወደ ማየገቦነት ይለወጣል። በአይን የምናየው የውሃውን ቅዝቃዜ ነው። ነገር ግን በውስጥ የማይታይ የጸጋ ልጅነት ግን ያሰጣል። ለምን? ወደ ማየገቦነት በጸሎቱ ኃይል ስለተቀየረ ስለተለወጠ። ይህ ልጅነት በጥምቀት የተገኘ ልጅነት ደግሞ በሰማያዊ ምግብ ሊጸና ይገባዋል። ተጠምቆ ዝም ብሎ የሚቀር አይደለም። ይህም ምስጢረ ቁርባን ነው። ጌታችን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ። የሕይወት መሰረት ይሄ እንደሆነ አረጋግጦልናል፣ ነግሮናል። ካህኑ በቅዳሴ ጊዜ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ሲባርክ ህብስቱ ወደ ስጋ መለኮት፣ ወይኑ ደግሞ ወደ ደመ መለኮት ይለወጣል። ጌታ ይህንን ምስጢር በህብስትና በወይን መልክ የሰወረው የሰው ልጅ መለኮታዊ እሳትን በቀጥታ መቀበል ስለማይችልና ስጋን መቁረስ ስለሚከብደው በቸርነቱ ስለሸፈነው ነው። ስለዚህ ሁለተኞቹ ምስጢራት ወይም በተግባር የምንሳተፍባቸው ምስጢራት ምስጢረ ጥምቀትና ምስጢረ ቁርባን ናቸው ማለት ነው። የመጨረሻውና አምስተኛው ምስጢረ ትንሣኤ ሙታን፣ ይህ ደግሞ የተስፋችን ማህተም የሚባለው ነው። እነዚህ ሁሉ ከላይ የጠቀስናቸውን ምስጢራት አምኖ የተጓዘ ክርስቲያን ተስፋው የሚፈጸመው በምስጢረ ትንሣኤ ሙታን ነው። ጌታችን ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል እንዳለ የሰው ልጅ ሁሉ በማይበሰብስ አዲስ አካል እንደሚነሳ እናምናለን። ይህ ምስጢር ለምድራዊ ሕይወት ትርጉም የሚሰጥ ሞትን እንደ እንቅልፍ እንድንቆጥረው የሚያደርግ የጽናት ማህተም ነው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ወንድሞቼና እህቶቼ፣ የሰንበት ትምህርት ቤታችን የፍኖተ ሕይወት ተማሪዎች፣ እነዚህ አምስቱ አዕማድ እንደ አርዮስ፣ ፎጢኖስ፣ መቅዶኒዮስ ካሉ መናፍቃን ክፉ ትምህርት ይጠብቁናል። እነዚህ ሰዎች ማን እንደሆኑ በጉባኤያትን ባየንበት የትምህርት ክፍላችን ላይ ተመልክተናል። እነዚህን አዕማድ ያወቀ ሰው አባት እናት ቢሞቱበት በሥላሴ አባትነት ይጽናናል። መከራ ቢመጣ የአምላክን መከራ እያሰበ ይበረታታል። ነፍሱ ብትራብ ቅዱስ ሥጋውን ይበላል፣ ክቡር ደሙን ይጠጣል። ሞት ቢመጣ ደግሞ ትንሣኤን ተስፋ ያደርጋል
ማለት ነው። እንግዲህ ልባችን በፍቅረ እግዚአብሔር ነፍሳችን በመንግስተ ሰማያት ተስፋ ትጸና ዘንድ እነዚህን አእማደ ምስጢራት መማር ማወቅ እና ደግሞ በእነሱ መኖርም የግድ አስፈላጊ ነው ማለት ነው። ቸርነቱ ትርዳ። እግዚአብሔር አምላክ እስካሁን የተመለከትነውን ትምህርት የቤተ ክርስቲያናችን የሃይማኖት መሰረት አእማደ ምስጢር ነው። እነዚህን ምስጢራት ማወቅ ብቻ አይደለም፣ ምስጢራቱን አምኖ በመኖር በውስጣቸው ያለውን ጸጋ መሳተፍ ይገባልና በመጨረሻ በጣም ልናሳስባችሁ የምንወደው ታላቅ ቁም ነገር ይህንን መንፈሳዊ ትምህርት በትህትናና በትጋት ልትከታተሉት ወይም ደግሞ በትጋት ስትማሩት ብቻ ነው ለነፍስ ፍሬ የሚሰጠው። አባቶቻችን በኒቂያ ጉባኤ ደማቸውና ላባቸውን አፍስሰው አጥንታቸውን ከስክሰው ያስረከቡን ይህ እንቁ ሃይማኖት ነው። ስለዚህ በትጋት መርምሩ። ዛሬ የተማራችሁትን በልባችሁ አሳድሩት። ጥቅሶቹን ደጋግማችሁ አንብቧቸው። ሁለተኛ በትህትና ተቀበሉ። ሰማያዊ ምስጢር በስጋዊ ዕውቀት ብቻ አይደረስበትም። ስለዚህ እግዚአብሔር እንዲገልጥላችሁ ዘወትር በጸሎትና በትህትና ሆናችሁ ተማሩ። በመጨረሻም የኑፋቄን ነፋስ ተከላከሉ። ዓለማችን በብዙ የተሳሳቱ ትምህርቶች የተሞላች ነች። በዚህ ዘመን በተለይ እነዚህን 5 አዕማድ የህይወታችን ጋሻና መከላከያ እንዲሆኑ ማድረግ ያስፈልጋል ማለት ነው። ከምንፍቅና ነፋስ ለመዳን የነፍስ ድህነት ያገኘው በትምህርትና በሃይማኖት ነው እንዲሉ ሊቃውንት፣ እናንተም እኛም ሁላችንም ይህንን የእውቀት ብርሃን ይዘን ለሌሎች ብርሃን እንድንሆን አምላከ ቅዱሳን ይርዳን። እስከሚቀጥለው ትምህርት ድረስ በሰላም ያገናኘን። የእግዚአብሔር ቸርነት አይለያችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።